لكاين يلا بركانت متنيلني وقتولا تبك عيني مسلشي أتسمس أسمسينا ما أسمسل لي وتبمر ما أسمسل بتشا ሰርተሻል እንዴት መመታት አልነበረብሽም በቃ ተረጋጊና ከተረጋጋሽ በኋላ ማውራት ካለብን አውረን እናውራለን የረቤት ፍቅረኛ ነኝ በቃ ፍቅረኛዬ ነው የኔ ነው እሱ ከኔ ጋር ያለው ለምን ድጋሚ አንቺ ማይሆን ቦታ ላይ ያለሽው ውሸት ነው እየኖርሽ ያለሽው ውሸት ነው ያለችኝ ከእንደን ደግሞ እሱን ቁጥር አውቀዋለሁ ገባ ማላውቀው ቁጥር ቢሆን እሱ ጋር የሌለ ቁጥር ቢሆን ቴክስት ማለቅለት ቢሆን ኖሮ እሺ እሱ ጋር ማውቀው ነገር ነው ይሄ ለምን አስፈላጊ እኮ አይደለም ይሆን ማንንም እኮ እዚህ ጋር ይሄ ህይወት እኮ የምርጫ ህይወት ነው አይደለ ማንንም ይዘው ያቆየ የለም ይሁን ደግሞ ለኔ ስንት ነገር ነው አሁን ላይ ከደምን አሳጠግ ለምን እስኪ የነፊ ደሞ እንግዲህ መንቀርጠኝ ያልኳላለኝ ያሳካ ፍቅሬ ማለበሽ እንደሞላስ ወደደሌላ ሰላም ፍቅር ጤና በያላችሁበት ውድ የኢትዮ መዝናኛ ቤተሰቦች በያላችሁበት ሰላሙን ፍቅሩን ያድላችሁ እንላለን ዛሬም እንደተለመደው ለየት ባለ ፕሮግራም መጥቻለሁ ያው ፕሮግራሙን ባላቀውም ያው ብሌን ደውላ ማውራ ጉዳይ አለኝ የተፈጠረ ነገር አለ ብላኛለች ምን እንዳለችኝ ምን አብራርታ ባልነገረችኝም እስቲ ደግሞ እሷ ጋር ሄድና ምንድነው የተፈጠረው ምንድነው የሆነው የሚለው ነው በእርግጠኝነት እንደው ሰሞኑን ባለፈው ያወራናቸው ነገሮች ነበሩ ከሽምግልናው ጋር የተያዘ ምናምን ብዙ ነገሮች አሉና ያው አንዳንዴ ቀጥታ ሮቤልን ማናገር ሲከብዳት ሜቢ በኔ በኩል ወይም ደግሞ በሪች በኩል ነው የሚሄደች አንዳንድ ነገሮችን ታረጋለችና እስቲ ደግሞ ምንድነው የተፈጠረው ምንድነው የሆነው የሚለው ነገር አለው ግን ደግሞ ትንሽ ይቅርታ እየተቻኮልኩኝ ካወራሁኝ በጣም አስቸኳይ ጉዳይ ነው ቶሎ ምናምን ነገር ብላ ፈጣጥና ነው ታያችሁና ከምንም አላረኩም ወዲያውኑ ካሜራዬን ይዤ ቀጥታ ወደ እነሱ ሰፈር ሄድኩት ኦሬዲ ሰፈሯ ደርሻለሁ ሰፈሯ ደርሼ ነው ደውዬላት ቆም ያለው ነይ ብያታለሁ ትመጣለች ከመጣች በኋላ ደግሞ እስቲ ምንድነው የተፈጠረው ምንድነው የሚሆነው የሚለውን አብረን እናየው ይሆናል ያው እስቲ ምን ተፈጠረ ደግሞ ምን አዲስ ነገር አለ የሚለውን አብረን ያለን ምንገኘው ኢትዮ መዝናኛ ነው ቤተሰቦች ሰብስክራይብ ያላረጋችሁ ላይክ ሰብስክራይብ ሼር በማድረግ የቤተሰባችን አባል ይሁኑ አብራችሁ ቆዩ መልካም ቆይታ ተመልካቾቻችን እንግዲህ እስቲ ብሌን መጣለች ያለውን ነገር አብረን እናየው ይሆናል ያው ብዙም አላስጠበቀችኝም ሰፈሯ ላይ ነበር የነበርኩት እስቲ ደግሞ ከሷ ጋር ያለውን ብሌን እንዴት ነሽ ሰላም ነው እንዴት ነሽ ምንድነው ፊትሽ የተፈጠረ ችግር አለ እንዴ ሰላም ናችሁ ምን ሆነሽ ነው እያለቀሽ ነበር አይደለም የምሬን እኮ ነው ምን ሆነሻል የተፈጠረ ነገር አለ ምን ሆነሽ ነው ምን ሆነሽ ነው ቆይ ተረጋጊ ምን የተፈጠረው ሮቤል ደህና አይደለም እሱ ምን ይሆናል እና ምንድነው ነው ምን ሆነሻል ቆይ ተረጋጊ ትንሽ አታርቂ አጎትሽ ደህና ነው ቤተሰብ እና ምን ሆነሽ ነው ብሌ እንዴ እንደምነግር አላውቅም ግን ሰላም እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን መጥቻለሁ ይኸው እንግዲህ ከእናንተ ውጭ ይሁን ማንም የለኝም እንደማማክር ግራ ገብቶኝ ነው ማለት እኔ ራሱ ማበል አቅቶኛል ብሌን ቤተሰብ የተፈጠረ ነገር ካለ ማድረግ ያለብን ነገር እናገረው ይጋር ነው ምን ይከብዳል ግን ሮቤል ምንድነው ወይኔ ጉዴ ፈላ ዮኒ ሮቤል እኮ ማጋጣብኝ ብሌን ምን አይቀድረው እንዴት ነው ሮቤል ማጋጣብኝ ብሎ ምን አይቀልደው እኔም አልገባኝ ምን አይቀል እንደሆነ ይሁሉ ማይሆን ነገር አታውሩ ሮቤል እንደዚህ ያደረገ እኔም አይደለም ማንንም የሚያምነው ነገር አለ ቤተሰብም ማይሆን
ሮቤል ምን ያህል እንደሚወድሽ ምን ያህል እንደማፈቅርሽ ምን ሁላችንም የምናውቀው ነው። በእናትህ ዝም በለው ይሩቂታ እኔ ራሱ ማለት አላውቅም። በቃ ምን ማለት ይዞ ነበር ስልክ የምር ማመን አልፈለኩም። ነግሮኛል ከዚህ በፊት ብሌን። እኔ በምንም አይነት ሁኔታ ሮቤል ማገጠምትኝ አላምንሽም። እንዴት ሊሆን ይችላል? ምን ማለት ነው ማገጠም ማለት? እኔ ማለም በሬም ማመን አልፈለኩም። እያልሽ ያለው እኮ ሮቤል ቺት አደረገ ከሌላ ሴት ጋር ግንኙነት አለው እያልሽኝ ነው። የኔ ሮቤል ማይ የቀለሽ ምናምን ነገር አስባችሁ ነገር አይደለም። እዚህ የሆነ በዚህ ቀን ይላለው እንዴት አቃልከው እኔ ማንም ሲያይብኝ ራሱ እንደማልወድ። እሺ ምንድነው የተፈጠረው? ከመጀመሪያ ጀምረሽ ንገሪኝ። እንዴት እንደዚህ ከዚህ በፊት ማለት ነው ነግሮኝ ነበር ማለት የሆነች ብታስቸግረኝ ልጃለች ምናምን ብሎ ነግሮኝ ነበር። ይሄን ነገር ደግሞ አንተም ሰምተሃል ከዚህ በፊት አውቃለሁ ስለሱ ማለት ከአንድም ሁለት ጊዜ ምናምን ቴክስት አሳይቶኛል። ግን ከዛ በኋላ የሆነ ጊዜ በኋላ ብታይ ይወጣል ስልክ ያናግራል። ሁላ ስልክ ሲደውልለት ምን አይነት አመላመጣ እየተሰማው እኮ ነው እየተሰማው ከሱ አልፎ ነው እየተሰማኝ ሄሎ ምናምን እያለ ነው የሚወጣው። ከዛ እኔ ጋር ቤት ውስጥ አንድ ላይ ሆኖ ስልካችን ቁጭ ብሎ የኔ ፍቅር ምናምን የሚል ቴክስት አያለው። በቃ ግን ምንም ነገር አልነገረውም። ገባ በቃ የኔ ነው እሱ የኔ ነው ብዬ ስለማስብ ምን እንደሚወደኝ አውቃለሁ እኮ ለዛ ብዬ መሰለኝ ስለ ብቻ ጸባዩ በሙሉ አሁን ደግሞ ይሌለ ተቀያይሯል። ከዛ እኔ ነገሮቹን እንትን ስል በቃ አጎቴ እንደዚህ ነው ምናምን ብዬ እኔ በቃ ቤት ማደር ጀመርኩኝ። ከዛ ትናንትና ማታ ጭራሽ ግልጽ አድርጊ። የምር እኔ አሁን በጣም ግራ እየተጋባሁ ነው። እኔ ሮቤልም አውቀው እኔ ብቻ አይደለም ተመልካችም የሚያውቀው በአንቺ ድርድር እንደማያውቅ ከአንቺ ሌላ ሴት በፍጹም እንደማያይ ነው እኔ እስከማውቀው ድረስ። እኔ ጓደኛዬን አውቀዋለሁ በእርግጠኝነት ነው የምልሽ። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ምንም አይነት ጥያቄ የለም። ፍቅር አልፈልግም። እንደዚህ ከሆነ ፍቅር አልፈልግም። ጭራሽ ከህይወቴ ውጭ ትላለች። ከስንት ዓመት በኋላ አለቀትም ቴክስት ልክ ከስንት ዓመት በኋላ መጥተሽ ለምንድን ነው ፍቅር የምነጥቂኝ? ውጪ ከህይወታችን ውጪ። في كل يوم يجتهد الخبراء في الرعاية الصحية وكل الموظفين Yaa hargabdoonni jaallatamoo kabajamoo hordoftoota hawwii Oromtiitti tuuba akka fayyaa keessanii naguma jirtu jabaattu nageenyi keessan badhaadha. Galata Waaqayyoon nagaa kutii nagaan korraa haadha jirtanitti nagaa Waaqayyoo isiniif haa ta'u jechuun jaalladha. Har'as deebi'ee dhufeera na hawwii Oromtiitti tuubi. Akkuma argitan egaa Roobeelii fi Maahiin jaalallee lamaan jechuudha. Waan baay'ee keessa darbanillee yeroo kana akka ga'an inni beektanii miidiyaa irratti yeroo jalqabaatii kaastanii jechuudha. Ammoo gidduu jiraatti walitti bu'iinsi uumamee jira jechuudha. Innis malee mucayyoon shamarraan tokko Roobeeliin akka jaallattu inni immoo anis obboleettiin qaba haadhaan qaba jaalalaan ofirraa fageessuun fedha malee akkasiin tarkaanfii waan biroo ofirratti fudhattutti miti. Kanaafiyyuu jaalalaan ofirraa fageessuudhaaf immoo koruutti jira malee anis fedheetanii miti jedha jechuudha. Irraa qaban qabdu Maahiin kanan dura natti meereetti garuu natti meera akka jarri waliif barreessanuu hin beeku jette jechuudha. Utuu waan hin fedhu ta'ee silaa ofirraa bulookaa jette jechuudha Maahiin. Roobeel immoo yoon akka godhe tarkaanfii hamaa ofirratti fudhatti mucayyoon jedheetaniyyuu haasofsiisutti jira jedha jechuudha. Mucayyoon Roobeeliin jaallattu suni Maahii jaalallee Roobeel kanatti dawwaltee jireenya keenya keessaa bahee waggaa meeqa booda dhuftee maaliif jireenya keenya balleessitaa inni ana wajjin jiraachuutti jira jettiin jechuudha. Isa booda Maahiin immoo akka malee aartee akkuma beekamu dheengadda qalabatii godheeraaf jechuudha. Yeroon jaarsa itti ergatullee mari'atanii qaxaranii akka jiru dubbatanii jiran jechuudha.
yooniin illee gidduu jira. Amma akka malee aartee jirti. Bareechitee waan aartee jirtuudhaaf gara yoonii dhufte jechuudha. Gonkumaan kana amanuu hin danda'u. Kanan godhu Roobeeliyaan hiriyaa koo nan beekaa. Sirratti inni qalbii hin beeku akka malee si jaallata. Kanaafiyyuu Roobeel akkas godheera yoo jedhanii jarrumti hordoftoonni koo yuutuubii sin amananu jechuutti jira jechuudha. Isin immoo akka malee aarteerti. Roobeel boodarra inni dhufaa garuu ishee irratti kan biraa dabaluu osoo hin taane mucayyoon jaalallee wooma jiru. Akkuma Roobeel Maahii jaallate ishiin illee shamarroota taateyyuu jaalallee irraa qabuu danda'a. Garuu akka qabu sinuma beekte jechuudha. Jaalalaan ofirraa fageessuu waanan fedheefi jedha jechuudha Roobeeli. Maahiin immoo utuu hin feene ta'e sila ofirraa buluuktaa wasii wajjin walii barreessitan argeera jetti jechuudha. Na biraa fayyuu bahee dubbata silkii jette jechuudha. Garuu Roobeelii akka isheetti hin dhaga'amneef gadi bahee dubbadha. Yoon ishee kanallee buluuke tarkaanfii hamaa ofirratti fudhattee waan yaadeef isii kana bira immoo taa'ee yoo naasa'e miira isiitu miidhama jedhaniidha jechuudha. Kanarratti walitti bu'iinsi gidduu jiraattu uumameera. Waan baay'ee keessa darbaniiru.